ስታገቡ ግን አስበዋለሁ አንዳንዴ ይምራናውን ቢያገባ ብለህ ብትል ኤብሮ ምን እንደሚላት ታውቃለህ? ማለት ማስረጃ ክፈች ይምራን አይደብርህም? ድበል ፈገግታ ሱና ነው። አረ በለው ኡስታዝ ምን ይደብራል? ገና ላይ መጀመሪያ ሲያወራት በጌታ ይሁንብኝ በጣም ነው የምወድሽ አንቺ ግን ትወጂኛለሽ ይላታል። እንዴ ምን አይነት ጥያቄ ነው? አልጠየቅኩሽም። ትወጂኛለሽ አልጠየቅሽም። ይኸው ጽፌያለሁ። ከፈለክ ኢብራሂም የጻፍኩትን ይኸው ተመልከት፣ ጻፍልኝ ይልሃል። አንተ ይኸው ጻፍልኝ ይኸው ጽፌዋለሁ። እያንዳንዱ የተናገርሽውን ነገር ትወጂኛለሽ አትወጂኝም። እንዴ ምን አይነት ጥያቄ ነው? እኔ ሌላ ነገር አልጠየቅኩሽም። ወገናችን ነው የሚላት። ወገናችን ሌላ ነገር አልጠየቅኩሽም። ከዛ በኋላ እንዴ ምን ጥያቄ አለው? እኔ እኮ እወድሃለሁ ስትለው ማስረጃ አምጪ ይላታል። ኧረ ኡስታዝ የትኛው ፓርት እንደተመቸኝ ታውቃለህ? እኔ ምስክር የሚጠራው ነገር ማለት ነው። ኢብራሂም አይተዋል። ኡስታዝ ፈገግታ ሱና ነው። ፈገግታ ሱና ነው። አይቀጥም። ሳላህ ምን ይላል ብለህ ታስባለህ? ሳላህ ምን ይላል? ሮስት ነው። ሳላህ ይሮስታታል። ሳላህን ሳስበው ምን እንደሚል ታውቃለህ? እስቲ አንድ ስኮላር አምጪ እስቲ እንደዚህ ብሎ የተናገረ አንድ ስኮላር አምጪ ወይ ከቸርች ፋዘርስ አምጪ ምናምን የሚል ይመስለኛል። ከቸርች ፋዘርስ ከፈለግሽም ከቀደምት ሰለፎችም ኤቪደንስ ማምጣት አለብሽ ምናምን የሚል ይመስለኛል። ወይኔ ሰማዕት እንደሆነ ብራና አትኛ አይላል። መሀል ላይ ደግሞ ሰማዕት እንደሆነ ብራና ምንድን ነው እንትን የምትኛ አክቴም ታደርጊ እንደዛ የሚላት ይመስለኛል። ኧረ ኡስታዝ ሪስ አንተ ደግሞ ያንተን ኢምራን ይናገሩ። ኢምራን ነው የሳላ ይናገሩ። ኧረ ዋላ ሳላ ላይ እንዳትለኝ እኔ ኢምራን ንገረው እስቲ። ኢብራሂም ምንድን ነው የሚለው? ቆይ አሳይሻለሁ፣ እያንዳንዱን አሳይሻለሁ። ጠብቂኝ ብቻ የጀመርነው መጀመሪያ እንጨርስ እንጂ አሳይሻለሁ። ደግሞ ቀላል እኮ ነው፣ ቀላል ነው። ነይ ማቋረጥ የለም። ነይ እዚህ ጋር ነው ምናምን የሚል ይመስለኛል። ደብል ስታንዳርድ አረከታችሁን ላይ ወይኔ አሁን ተናገርኩ። ደብል ስታንዳርድ ኢምራን እስቲ ጨምርበት። እኔ መቀበልሻለሁ። አሁን ግን ደብል ስታንዳርድ አድርገው